50 የገባው አረቀንስ መችለት 130 ብር አልነበር? እኛም ጨምሮብን እኮ ነው። አይ በቃ እሺ እመጣለሁ። እና መተማኛ ወተዳደሞ ዛሬ በጉራግኛ አንቺ ዞራትይም እንዴ? ማለት እንዴ? ደርሻለሁ ውጪ። አንቺ ቀፋፊ ተሻለሽ? ምንም አልል ናፍቀኸኛል ናቀፈኝ። ስርካዲስ ሞዴሬ እያደር ሆኖልሻል ልቤማ ካበገቡ ቴንክ ዩ ያየሽ ይራብሻል። ስማኝ ማዘር እንዳትወጣ እንገናኛለን። እሺ እሺ ቻው። ዳጊ ማርዬ ከዚህ በኋላ ማየ የሌለችበት እንዴት ነው መሆኑ? እኔ ያለው ደሞ መቼም አልተውህም። ይሄው ቃሌ ነው። እኔም መቼም አልተውሽም ማርዬ። እሺ እንሂድ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ። የእስር ጊዜ ሀሪፍ ነበር። ምን እንደገረመኝ ታውቃለህ? ፊልም የመሰለ ውሸት ዋሽተ ከኔ ለመራቅ መሞከረ። እንደሱ እኮ አይደለም ማርዬ፣ ላስረዳሽ። ምን ልታስረዳኝ? ሁሉንም ሰማሁት እኮ። ያቺ የሰፈራችንን የሀብታሟን ልጅ ማግባትህን ልጨምርልህ፣ እሷም የቤትና የመኪና ባለቤት ማረጓን። ብቻ መልካም ህይወት። አንቺም ግን እኔን ለመርሳት ብዙም አልቆየሽ። ለማንኛውም ለልጅሽ አባት እንኳን ደስ አለህ በይልኝ። አንተ ነህ ደግሞ ወንድ ነው። እግዚአብሔር አንተ እንደምትወኝ ያውቆ መጽናኛ ሰጠኝ። አንተማ ሱርጂው ብለኸኝ ነበር ግን አሳዘነኝ ማርዬ። እንድታጽናናኝ ወይ አብረኸኝ እንድትሆን አይደለም የነገርኩ። ያኔ በፍቅር ጊዜ የገባሁልህን ቃል እንዳላጠፍኩ እንድታውቅ እንጂ። ይቅርታ ማርዬ፣ አትጥይኝ። ድህነት ነው ያለያየን። አልጠላህም። የልጅ አባት አይደለ? መልካም ህይወት። እሺ ቢያንስ አካውንትሽን ንገሪኝ፣ ተቆራጭ ላድርግ። ዳግመኛ ወደ ህይወቴ እንዳትመለስ። እኔ ማርያ ለአንድ ልጅ አላንስም። እሺ ያሰብከውን ለጊዮርጊስ ስጥ። ፍርዱን ለእናንተ ግን ከምንም በላይ ለመስቀል አምባ ቅዱስ ጊዮርጊስ ቤተክርስቲያን አሁን እኛ እናስፈልጋቸዋለን። አባቶችን መልእክት ልከዋል። በሰማይቱ ስለ ቅዱስ ጊዮርጊስ ስም ለምናችኋለሁ። ኧረ እንደው አሁን ድረሱልን ልጆቼ። ስለዚህ ሁላችንም የአባታችን የሰማዕቱ የቅዱስ ጊዮርጊስ ውለታ አለብንና በዚህ አካውንት ያቅማችንን እንደግፍላለሁ። እወዳችኋለሁ። ባይ። ልጃችሁን ማርያ ዮሴፍን ለልጃችን ለኢንጂነር ብሩክ ታምሩ የጋብቻ ፈቃዳችሁን ለመጠየቅ ነው የመጣ ነው። አይሆንም። ጥያቄያችን ሳይመለስ አንቀመጥም። ከባህር ዳር ድረስ ዝምድናችንን ፈልጋችሁ እዚህ ሰደዳችሁ እናመሰግናለን። አላሽቲ ወላጅ እናቷ ሳዩ ታሳውቃለች። እኔ ማርያ ልጄን ብቻዬን ያሳደግኳት። ለዚህ ክብር እሷን በመብቃቷ እኔንም በማስከበሯ ይሁን ብያለሁ። ከበሮ ይደለቅ ይበል ሞቅ ሞቅ ትከሻም ይመታ አንገት ይነቅነቅ እስቲ ለሙሽሮች እለታዊ ድመቅ። ሰላም እንዴት ናችሁ? ዛሬ ቅዳሜ ነው። ማዘሯ ክፍለ ሀገር ሄዳለች ቤተሰብ ለመጠየቅ። እኔ ብቻዬን ነኝ። ስለዚህ ብቻዬን የምውለውን ውሎ ላሳያችሁ። አንድ ላይ ስልሽ አሁን እኔና እናንተ የምናወራው ነገር አለ። የባለፈው የሽምግልናው ፕሮሞሽን እንዴት ነበረች? እናንተ ግን አመናችኛ? ይመቸኝ ግን እውነት የኔ ውዶች ፋሚሊዎቼ ውድ ነው ማረጋችሁ ማርያምን። ብቻ አቶ ኢንጂነር ብሩክ ታምሩ ኢማጂኔሽን ላይ ያለ ሰው ነው ብላችሁ ሲያማይቼላችኋለሁ። ብሩክ ታምሩ እያላችሁ ሰርች ባሩን አጨናነቃችሁታ። ብቻ እንድታቁልኝ የምፈልገው እናንተ ሳታቁ
ምንም የማደርገው ነገር የለኝም። 1.8 ሚሊዮን ፎሎወሮቼ ቤተሰቦቼ ናችሁ። ውድድ ነው ማረጋችሁ የኔ ውዶች። እቺ አበባ ለእናንተ ናት። ፎሎወሬ ለኔ ሰጠችኝ፣ እኔ ደግሞ ለእናንተ። ብቻ ማዘሯ ሳትኖር ይደብረኛል፣ ግን በቻልኩት መጠን ቤት በማጽዳት በተለያዩ ስራዎች እጠመድና ማዘሯን ደጋግሞ እየደወሉ ከማስጨነቅ እቆጠባለሁ። አሁን የጨነቀኝ ማታ እንዴት እንደማድር ነው። እንዴት መሰላችሁ? ቶሎ እንቅልፍ የሚመጣብኝ ሰው አይደለሁም። ማዘሯም እንደኔ ናት። ረጅም ሰዓት አልጋ ላይ ተኝተን ብዙ ነገር አውርተን ነው እንቅልፋችን የሚመጣው። እኔማ ጭራሽ ማዘሯ ተኝታ የፊልም ሐሳብ ሲመጣልኝ ተነስቼ ጽፌ አውቃለሁ ነው ያልኩት። አረ ብዙ ጊዜ ሐሳብ የሚመጣልኝ በሌሊት ነው። ሌሊት ለኔ ብዙ ነገሬ ነው። ሌሊት እጽፋለሁ፣ ሌሊት ኤዲት አደርጋለሁ። ምክንያቱም እናንተ የምትወዷቸውን ቆንጆ ድራማዎች ለመቅረጽና ሶሻል ሚዲያቸው ማኔጅ ለምናደርጋቸው ድርጅቶች ቪዲዮ መቅረጽ ስላለብን ቀን ጊዜያችንን በቀረጻ እናሳልፋለን። ማናችሁ ካላችሁን እኛ ማሪያ ፕሮዳክሽኖች ነን። ብቻ ስራውን ማለቀ። የእናቴን ሽሮ ግጥም እና ደግሞ ማዘሯ ካወረሰችኝ ነገር አንዱ ቡና ነው። ቡና እወዳለሁ። ለማንኛውም ውሎዬ ይሄን ይመስላል። የኛን እርዳታ የሚፈልገው የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኟቸዋላችሁ። ቻው። ዛሬም እንዳኮረፍሽ ነው? እሺ ከይቅርታ በላይ ምንድነው ማለት ያለብኝ? እንጃለህ፣ አጨቅጭቀኝ። እሺ አሁን ይቅርታ አታረጊልኝም? ሄድና እነዛ ጓደኞች ይቅርታ ያድርጉልህ። የምን ጓደኞች? ስለምን ጓደኞች ነው የምታወሩት? እንጃለህ። ወይኔ አባት የኔ አባት አሁን እንኳን አይመቸኝም የኔ ፍቅር፣ ግን ከ5 ደቂቃ በኋላ መውጣቴ ስለማይቀር ጠብቀኝ። ሴትዮ በቃ በልሽ ለየለሽ። ምን እየሆንሽ ነው? አይደል የምትወጪ መስሎሻል? እኔም እወድሃለሁ። ቻው። በአንቺ ቤት እኔን ማናደድሽ ነው አይደል? ያማል። ባሌን ጎዳው ብላ ምን አደረገች ነው ያሉት? ይኸውልሽ ራስሽን ነው እየጎዳሽ ያለሽው። የታባህ ሰራውልህ። አንተ ምን አባህ ነው የምንጨቀጭቀኝ? እመጣለሁ፣ ትንሽ ጠብቀኝ። ስንት ሰዓት ነው እዚህ የቆምኩት? ያምሃል እንዴ? መጣሁ፣ አንዴ ጠብቀኝ። ወዴት ነው? እዚሁ። ቆይ አንቺ ግን አላበዛሽው? ይሄን ፈልገህ መሰለኝ ለኔ ጊዜ ከመስጠት ይልቅ ከጓደኞቹ ጋር መጠጥ ቤት የምትሽከረከረው። እንደዛ እኮ አይደለም። ይኸውልህ ያገባኸኝ እኮ ቤት ውስጥ እየተረመጠመጥኩ ለአንተ ወጥ እያበሰልኩ እንድኖር አይደለም። የባልነት ግዴታ ማትወጣ ከሆነ በዚህ መልኩ ምንቀጥል አይመስለኝም። አውቃለሁ የሚገባሽን ቦታ እንዳልሰጠሁሽ፣ ግን ይቅርበኝና እንታረቅ። አንዳንዴ ነገሮች ካለፉ በኋላ ከመጸጸት ሳይረፍድ ነገሮችን አስተውሎ ማየት የሚሻል ይመስለኛል። እሺ እንታረቅ። አቤት እበት አባተ ጋጥ አስቆመኝ ቀረህ እኮ። የተባረክ ይሁን። ሂድ በቃ። ምን